የአይን ቆቦት ሲንቀጠቀጥ አስተውለው ያውቃሉ? ይህ ማዮኪሚያ የሚባል የአይን ክስተት ነው። ሰላም፣ ዶክተር ኪሩቤል ተስፋዬ ነኝ፣ የአይን ሕክምና ስፔሻሊስት ሐኪም። ማዮኪሚያ ማለት የአይን ቆቦት ጡንቻዎች መኮማተር ሲኖራቸው ነው። ይህ የሚከሰተውም ረጅም እንቅልፍ ማናገኝ ከሆነ፣ ብዙ ቡና ምንጠጣ ከሆነ፣ የድካም ስሜት ካለ፣ የጭንቀት ስሜት ካለ ይህ የአይን መንቀጥቀጥ ልናስተውል እንችላለን። ስለዚህ ለመቀነስ ከላይ ያልናቸውን ነገሮች መቀነስ ነው። ከዚህም ሌላ አሳሳቢና ወደ ሕክምና መሄድ የሚያስፈልግበት ሁኔታ የአይናችን ቆብ መንቀጥቀጥ ተጨምሮ ደግሞ የእይታ መቀነስ ካለ፣ በፊታችን በማንኛውም በኩል ሌላ የመንቀጥቀጥ ምልክቶች ካሉ፣ እንዲሁም ከአንድ ሳምንት በላይ ከቆየ ቶሎ ወደ ሕክምና ተቋም መሄድ ያስፈልጋል። የቅርበት ወይም የርቀት የእይታ ችግሮች ከመነጽር ውጭ ሌሎች ምን አማራጮች አሏቸው? የመነጽር እይታ ችግሮች በዋነኝነት በሶስት እንከፍላቸዋለን። የርቀት የእይታ ችግር ወይም ማዮፒያ፣ የቅርበት የእይታ ችግር ወይም ሃይፐሮፒያ እንዲሁም አስቲግማቲዝም ብለን በሶስት እንከፍላቸዋለን። ለዚህም ሶስት የሕክምና አማራጮች አሉ። በአብዛኛውን ጊዜ እና ብዙ ሰው ላይ የሚታዘዘው የመነጽር ልኬት ሲሆን ይህም ከሌሎቹ አማራጮች የተሻለ ወይም ሴፍ የምንለው ብዙ ጎንዮሽ ችግር የሌለው። ሌላ ሁለት አማራጮች ግን አሉ። የመጀመሪያው ኮንታክት ሌንስ ሲሆን ኮንታክት ሌንስ ማለት ከብሌናችን ትንሽ ተለቅ የሚል ከአይናችን የላይኛው ክፍል ላይ የሚቀመጥ አርቲፊሻል ሌንስ ነው። ይህን አርቲፊሻል ሌንስ ወይም ኮንታክት ሌንስ በየተወሰኑ ቀናቶች መቀየር ያስፈልጋል። እንዲሁም የራሱ ጎንዮሽ ጉዳቶች ይኖሩታል። ከዚህ ውስጥም አንዱ ኢንፌክሽን ነው። በቅርቡ ደግሞ የመጣው ሶስተኛው የህክምና አማራጭ ሪፍራክቲቭ ሰርጀሪ የሚባለው ነው። ሪፍራክቲቭ ሰርጀሪ ማለት በስሩ ብዙ አይነቶች ቢኖሩትም በብዛት የሚካሄደው ምንድን ነው? ሌዘር በመጠቀም የብሌናችንን ቅርጽ በመቀየር ከመነጽር ነፃ ለማድረግ የሚደረግ የህክምና አይነት ነው። እናመሰግናለን።